ሰላም እንዴት አላችሁ? ዛሬ በልከኛ ፖድካስት በ20ኛው ክፍለ ዘመን የነበረ ቶማስ ስተርንስ የተባለ አሜሪካዊ ጸሐፊ፣ ገጣሚ እንዲሁም አሳቢ የነበረ ሰው አለ። ከእርሱ ስራዎች ውስጥ ኮረስስ ፍሮም ዘ ሮክ ከሚባለው ስራው አንድ የወደድኩት ሀሳብ አለ። እሱን ለመቃኘት ሞክራለሁ። አብራችሁኝ ነው። እሺ፣ ኮረስስ ፍሮም ዘ ሮክ ከሚለው ስራ ውስጥ የተወሰነ ላይን ነው የምወስደው። ከዛ በኋላ በራሴ አውድ ሀሳቡን ለመቃኘት ሞክራለሁ። ምንድነው የሚለው? ዋናው ሀሳብ የህይወት ትርጉምን እንዴት ከጊዜ ወደ ጊዜ በጣም እያሳነስን እያየን እንዳለ ለማንሳት ነው የሚሞክረው። የመጀመሪያው ላይን የላይፍን ትርጉም ወደ ፐርሰናል ኤክስፒሪየንስ ትርጉም አውርደነዋል ይላል። ያ ማለት ምንድነው? ሰዎች የህይወት ትርጉም ብለው የሚሰጡት ትርጓሜ ወይም ህይወት ላይ ያሉ እያንዳንዱ ኤሌመንቶች የሚሰጡት ትርጓሜ ከፐርሰናል ኤክስፒሪየንሳቸው ተነስተው ነው። ያ ማለት ከፐርሰናል ኤክስፒሪየንሳቸው ነው ተነስተው ነው። ምናልባት እንደሚተሳሳተ አባባል ነው። ከፐርሰናል ኤክስፒሪየንስ ተነስቶ መናገር ትክክለኛ ሊሆን ይችላል፣ ነገር ግን ድምዳሜ ግን ሊሆን አይችልም ነው። ሰዎች ህይወት የሚሉት ፐርሰናል ኤክስፒሪየንሳቸው ነው የሚለው። ወደዛ ወረደውታል ነው ሀሳቡ። ያ ማለት የሰው ልጅ ባለበት የእውቀት ደረጃ ባለው የእድሜ ልክ ኤክስፒሪየንስ የሚያደርገው የተለያየ የህይወት ልምድ አለው። ስለሆነ ነገር ዲፋይን ሲያደርግ፣ ለምሳሌ ሀዘን ምንድነው? ደስታ ምንድነው? የተለያዩ ነገሮችን አንስተን ስናወራ ሀዘን ማለት እንደዚህ ማለት ነው፣ ደስታ ማለት እንደዚህ ማለት ነው የምንለው ከራሳችን የህይወት ልምድ ተነስተን ከገጠመን ከሰዎች ጋር ካለን ግንኙነት ወይም ካነበብነው ተነስተን ከሆነ የምናወራው በጣም ሬዲዩስ እናደርገዋለን። እኔ ህይወትን በዚህ መልካ ያለው ማለት አንድ ነገር ሆኖ ሳለ ህይወት ማለት ግን ብለን ዲፋይን የምናደርግ ከሆነ በጣም ስህተት ውስጥ እንገባለን ማለት ነው። አሁን እንዳየነው እያንዳንዱ ትርጉም ሰዎች ከራሳቸው ላይፍ ተነስተው ትርጓሜ የሚሰጡ ከሆነ ስህተት ይገባሉ። ከዛ ደግሞ ትልቁ ህይወት የሚባለው ወይም ህያውነት የሚባለው ትርጉምም ከሆነ የራሳቸው ህይወት የአንድ ግለሰብን ህይወት እንደ ህያውነት ትርጉም የሚያነሱ ከሆነ ትልቅ ስህተት ውስጥ ይገባሉ። ምክንያቱም አንድ ሰው የራሱ የሆነ ላይፍ ኤክስፒሪየንስ አለው። በቦታ የተገደበ፣ በእውቀት የተገደበ፣ በእድሜ የተገደበ፣ በብዙ ነገር የተገደበ ማለት ነው። የሆነ ቦታ ደግሞ ያለ ሰው እንዲሁ በተለያዩ ነገሮች የተገደበ የህይወት ኤክስፒሪየንስ አለው። ስለዚህ እነዚህ ሁለት ሰዎችን ለምሳሌ ብንወስድ ስለ አንድ ነገር ሲያወሩ አንደኛው ሌላ ያወራል፣ ሌላኛው ሌላ ነገር ያወራል። ስለዚህ ህይወት ማለት እንደዚህ ነው ብሎ ያወራል፣ ያኛውም እንደዛ ብሎ ያወራል። ስለዚህ ህይወት ብሎ ማውራት ተገቢ አይደለም፣ ምክንያቱም አናካትትም። ቢያንስ የሁለት ሰዎችን እንኳን የሚያካትት ዴፊኒሽን ላንይዝ እንችላለን። እና የግል ህይወት ብሎ ማውራት አንድ ነገር ነው፣ ግን ህይወት ብለን ወይም የሆነ ነገር ብለን ከራሳችን ተነስተን ድምዳሜ ላይ ስንደርስ በጣም ትልቅ ስህተት ውስጥ እንገባለን ማለት ነው። ይሄም ለነገሮች እንዲቀል ያደርጋል፣ የህይወት ትርጉም እንዲቀል ያደርጋል፣ ወይም ደግሞ አካታች እንዳይሆን ያደርጋል ማለት ነው። በእርግጥ ይህ የዚህ ኮዝ ብዬ ማስበው እያንዳንዱ የህይወትን አኗኗር የሚቀርጹ በየጊዜው የሚመጡ ፍልስፍናዎች አሉ። የሰው ልጅ ህይወት አኗኗር እየቀረጹ የሚመጡ ይሄኛው ከኦብጀክቲቭ ትሩዝ እና ከሰብጀክቲቭ ትሩዝ ጋር የተወሰነ ሊንክ የሚያደርግበት ቦታ አለ ብዬ አስባለሁ። ምክንያቱም ሰዎች እውነት ማለት የራሴ ኤክስፒሪየንስ ነው፣ ስለዚህ ሀዘን ስል ከገጠመኝ ሀዘን ተነስቼ ሀዘን እኮ እንዲህ ነው፣ ወይም ደግሞ ለምሳሌ አንድ ሴት ልጅ ከሆነ ወንድ ጋር ባላት ሪሌሽንሺፕ ያ ወንድ አባት ሊሆን ይችላል፣ ባል ሊሆን ይችላል፣ ወንድም ሊሆን ይችላል። በሷ ፋሚሊ ወይም እሷ ካላት ግንኙነት ተነስታ ወንድ እኮ ብላ ወንድ እንዲፋይን የምታረግ ከሆነ ትልቅ ስህተት ውስጥ ይገባል ማለት ነው። ስለዚህ ሰዎች ግን ሰብጀክቲቭ ትሩዝ ከሆነ የኔ እውነት ማለት በቃ የእውነት መጨረሻ ነው የሚል ኖሽን ያለው ሰብጀክቲቭ ትሩዝ፣ ሌላኛውም ሰው እንደዚህ ብሎ ይነሳል ማለት ነው። ኦብጀክቲቭ ግን ሲሆን እኔ ላይፍን ኤክስፒሪየንስ አደርጋለሁ፣ ግን ከኔ በላይ ሁሉን የሚያካትት ሌላ እውነት አለ። እኔ ከዛ ቁንጽል የራሴን ፓርት ነው
ኤክስፒሪየንስ ማረገው በጣም የተገደበ በጣም ቁንጽል የሆነ ነው። ከዚህ የህይወት ፓርት የምወስደው ማላቀው እኔም ያልተካተትኩበት ብዙ ልምዶች አሉ፣ ብዙ እውነታዎች አሉ፣ ወይም ደግሞ ኦብጀክቲቭ ትሩዝ የሚባል ነገር አለ ብሎ ማመን በጣም ተገቢ ነው። ካልሆነ ለህይወት ያለን ትርጓሜ በጣም እያሳነስን እየመጣን እንሄዳለን፣ አሁን እንዳለው ማለት ነው። ህይወት ማለት ምንድነው ሲባል ህይወት ማለት ክርስቶስ ነው ብዬ ነው የምጠቅሰው። እኔ ምናልባት እዚህ ጋር ይሄንን ነገር ሳወራ ፓራዶክስ ያወራው ሊመስል ይችላል። ምክንያቱም ሰዎች የህይወት እንዲፋይን የሚያደርጉት ከራሳቸው ኤክስፒሪየንስ ነው ብዬ በተመሳሳይ ክርስቲያን እንደ አንድ ክርስቲያን ህይወት ማለት ክርስቲያን ነው ስል ከክርስትና ውጭ ያለ ሰው ድጋሚ አንቺን ፐርሰናል ኤክስፒሪየንስሽን ነው እንደ ህይወት እያወራሻለሽ ሊል ይችላል። ነገር ግን እኔ ህይወት ክርስቶስ ነው የሚለውን ዴፊኒሽን ለክርስትና ብቻ ይሰራል ብዬ አላስብም። ወይም ደግሞ በክርስትና ማዕቀፍ ውስጥ ላለ ሰው ብቻ ነው የሚሰራው ብዬ አላስብም። ላይ ማለት አክሰፕት ላይደረግ ይችላል፣ ግን በማዕቀፍ ውስጥ ብቻ ያለ አካል ነው ብዬ አላስብም። ክርስቶስ ምናልባት ይሄ ሰፊ ኤክስፕላኔሽን የሚፈልግ ጉዳይ ነው፣ በሌላ ኤፒሶድ እንመለስበታለን። የህይወት ዴፊኒሽን ግን የሰው ልጅ የህይወት ዴፊኒሽን ክርስቶስ ነው የሚለውን እንይዝና ከዛ በኋላ ግን እያንዳንዱ ነገሮች ከእያንዳንዱ የህይወት ትርጉም ከዛ እየቀዳን ቅድም እንዳልኩት ሀዘን፣ ደስታ፣ የተለያዩ ነገሮችን እያነሳን ከላይ ዲፋይን ማናረግ ከሆነ ከራሳችን የህይወት ኤክስፒሪየንስ እየቀዳን እንዲህ ማለት ነው የምንል ከሆነ ነገሩን በጣም እናሳንሷለን፣ የነገሩን ትርጉም በጣም እናሳንሷለን። ሌላው ያነሳው ምንድነው ሁለተኛው ላይን ዊዝደምን ወደ ናውሌጅ አውርደነዋል ነው። ይሄ ማለት ምንድነው? ጥበብን ወደ እውቀት አውርደነዋል ነው። እዚህ ጋር ጥበብ ምንድነው፣ እውቀት ምንድነው የሚለውን ነገር ማየት ተገቢ ነው ማለት ነው። እንደሚታወቀው ከኢንላይትመንት ዘመን በኋላ ሰዎች አብርሆት ወይም ደግሞ ኢንላይት እንደሆንን ብለው በዛ ወቅት የነበሩት ሰዎች እውቀት ነው የሰው ልጅ የሚያድነው ወይም ደግሞ የሚያበራው የሰውን ህይወት የሚያበራው ከዛ በፊት የነበረው ቅድም እንዳነሳሁት በኦብጀክቲቭ ትሩዝ መመራት ሳይሆን ወይ በሃይማኖት በካልቸር መመራት ሳይሆን በእውቀት መመራት ነው፣ በአይምሮ መመራት ነው፣ በሪዝን መመራት ነው የሰውን ህይወት ብርሃን የሚያረጋው ተብሎ ከዛን ዘመን በኋላ የተቀረጸው ዓለም የሴኩላሩ ዓለም እውቀት መር እንዲሆን ተደርጓል ማለት ነው። በእርግጥ እውቀት መር ተደርጓል ሲባል ለምሳሌ አንድ ሴኩላር እውቀት በራሱ ሙሉ እውቀትም አይደለም ብዬ ነው የማስበው። ለምሳሌ በእኛ ሀገር ኮንቴክስት ብንወስደው አንድ ልጅ ከ4 ዓመቱ ከ5 ዓመቱ ጀምሮ ሴኩላሩን ዓለም ይቀላቀላል። የትምህርቱ የቀለሙን ትምህርት ማለት ነው። ከዛ እስከ 12ኛ ክፍል ይማራል። ከዛ ደግሞ በአንድ ዘርፍ ኤክስፐርት ሆኖ ለመውጣት የሆነ ስፔሲፊክ የሆነ ነገር ያጠናና የአንድ ነገር ባለሙያ ይሆናል ማለት ነው። በአንድ ነገር ነው ስፔሻላይዝ የሚሆነ ያ ሰው። ለምሳሌ ኢንጂነሪንግ የሚያጠና ከሆነ ኢንጂነር ሆኖ ይወጣል። ያንን ሁሉ አመት አብዛኛውን የህይወቱን ክፍሉ ቀለም ትምህርት ላይ አድርጎ በኋላ ላይ የሚወጣው ምንድነው? ወይ ኢንጂነር ሆኖ የሚወጣው ወይ ሐኪም ሆኖ ይወጣው ወይ ሌላ ዘርፍ። አብዛኛውን ሰዓት ግን ለዚህ ነው ሰዓቱን ወይም የህይወቱን ክፍል የሚያሳልፈው በአንድ ዘርፍ ኤክስፐርት ለመሆን ነው ማለት ነው። በአንድ ዘርፍ አዋቂ ልንሆን እንችላለን። የትምህርት እርከኑንም እያሳደግን ስንሄድ የተሻለ ለዛ ነገር ያለን እውቀት እየጨመረ ይመጣል። አዋቂ ግን አያስብልም። ስቲል አዋቂ ግን አያስብልም። የተለያዩ አዋቂ ማለት በራሱ ምን ማለት ነው? በሴኩላሩ ዓለም በአንድ ዘርፍ የተቀመጡትን እርከኖች ለምሳሌ ዲግሪ፣ ማስተርስ፣ ፒኤችዲ እያለን ራሱ ብንሄድ በዛ ዘርፍ አዋቂ ያስብለናል ወይ? ለዛ ክፍል አዋቂ እንሆናለን። ለዛ ትምህርት ዘርፍ አዋቂ ልንሆን እንችላለን። በአጠቃላይ ግን አዋቂ ማለት ምን ማለት ነው ስንል አንደኛ እውቀት ሆሊስቲክ የሆነ እውቀት ሊሆን ይገባል። ማለት የአንድ ዘርፍ እውቀት ብቻ እውቀት ሊባል አይችልም ብዬ አስባለሁ። ሌላው እውቀት ማለት ከማሰብ ጋር ቀጥታ ግንኙነት ያለው ይመስለኛል። የሆነ ነገርን ከውጪ አስገብቶ ፐርሲቭ አድርጎ በኋላ ላይ ግን የተለያዩ መረጃ እውቀቶችን ሰብስቦ ወይም የተጻፉ ወይም በአስተማሪ በኩል ፐርሲቭ የምናረጋቸውን ነገሮች ይዞ
አእምሯችን አናላይዝ አድርጎ ፕሮሰስ አድርጎ የሆነ ነገር ላይ ሲደርስ ነው እውቀት ራሱ ወይም ማወቅ ራሱ የሚመጣው። ሰው ግን አንድ እውቀትን አወቀ ማለት በአንድ እውቀት ዘርፍ ኤክስፐርት ሆነ ማለት አዋቂ ነው ማለት ነው ወይ የሚለው በራሱ ጥያቄ የሚያስነሳ ነገር ነው። ለስቴቱ ግን ለሀገሩ በእርግጥ ይሄም ለሀገር እንዲመች ነው እንጂ ለሰው ማንነት የሚሆን ነገር አይደለም። ይሄ ኢንዲቪጁዋሊ ከሰው ልጅ ማንነት ጋር ስናየው ማለት ነው ስናወዳድረው የሆነ ሰው የአንድ ነገር ኤክስፐርት ሆነ ማለት ለህይወቱ ምን ያህል ነው ኮንትሪቢዩት የሚያደርገው ለዛ ነገር የሚሰጠው ይሄ ሆሊስቲክ ሆነው የህይወት ክፍል ለዛ ኖሌጅ የሚሰጠው ቦታ ተመጣጣኝ ነው ወይም ተገቢ ነው ወይ ብለን ስናይ በጭራሽ የማይመጣጠን ሆኖ እናገኛለን ማለት ነው። አንድን ሰው በዚህ ብቻ እለፍ በዚህ አብዛኛውን የህይወትን ክፍል አንድ ነገር እያጠና እለፍ ህይወት ማለት ይሄ ነው እውቀት ማለት ይሄ ነው ተብሎ የተሰመረ ላይንን ይዞ ነው የመጣው ማለት ነው። ይሄ ሲስተም እውቀት መር ቢሆንም አሁንም ግን አሁን ያለውን ጄኔሬሽን ወይም ደግሞ ሴኩላሩን ዓለም ስናይ የሆኑ ሰዎችን እውቀት እየደጋገመ የሚመጣ ትውልድ እንጂ የተፈጠረው በእውቀት በራሱ ወይም አሳቢ ትውልድን የሚፈጠር ሲስተም ራሱ እንዳልሆነ ያስታውቃል። ስለዚህ ይሄ ኖሌጅን ሪዝንን ይዤ መጥቻለሁ የሚል ወይም ደግሞ ሰዎች በዚህ መንገድ ነው መመራት ያለባቸው ብሎ የመጣ ፍልስፍና ወይም ሲስተም ቢሆንም እንኳ ፍልስፍናውን ራሱ አፕላይ ሊያረግ የሚችል ሲስተም አይደለም ብዬ ነው እኔ በግሌ የማስበው። ምክንያቱም ልክ እንዳልኩት በአንድ ነገር ኤክስፐርት መሆን ማለት አሳቢ መሆን ማለት አይደለም ወይም አዋቂ መሆን ማለት አይደለም። ሌላው ግን ቅድም እንዳነሳሁት እሱ ያለው ምንድነው ዊዝደምን ወደ ኖሌጅ አውርደውታል ነው የሚለው። ከዛ በፊት ግን ከኢንላይትመንት በፊት ወይም ደግሞ እውቀት መርኮ ነው አሁን ካለንበት ሲስተም በፊት ሰዎች በጥበብ ይኖሩ ነበር። ስለዚህ እውቀት ከጥበብ በምንድን ነው የሚለየው ካልን አንደኛ እውቀት ማነው ጥበብ ዲሲፕሊንን ይይዛል ብዬ አስባለሁ። ሞራል ቫልዩ ኦር ምንድነው ሰናይ የሚለውን ነገር ይይዛል ብዬ አስባለሁ። ሞራል ቫልዩ ማለት ያወቅነውን ነገር አፕላይ እንድናረግ የሚሰጠን አቅም ማለት ነው። ይሄንን ሞራል ቫልዩ በይበልጥ ይገኛል ብዬ የማስበው ከሃይማኖት ቤት ነው። ስለዚህ የሃይማኖት ቤት ጥቅም ምን ነበረ? ኖሌጅን ወይም በህይወትም በትምህርትም በተለያየ መንገድ ያወቅነውን ህይወት እንድንተገብር የሚያግዘን አቅም የሚሰጠን ቦታ ነው ማለት ነው። የሆነ ነገርን አውቀን ካልተገበር ነው ካላወቀው ሰው ምንም የተለየ ነገር የለም ማለት ነው። ለሌላው ሰው በኦራል ደረጃ ልናስተላልፈው እንችላለን፣ ለሌላው ሰው ልንሆን እንችላለን ያንን እውቀት በማስተላለፍ እኛ ግን የመተግበር አቅም እስከሌለን ድረስ ለኛ ላይጠቅም ይችላል ማለት ነው ያ እውቀት። ይሄንን በምሳሌ ለማስረዳት ያህል ለምሳሌ አንድ ሰው እንግዲህ 10 ምናምን ዓመት ተምሮ ሐኪም ይሆናል። ሐኪም ሲሆን አብዛኛውን ሰዓቱን ይህንን ትምህርት በማጥናት ነው የሚያሳልፈው ማለት ነው። ስለዚህ በዚህ መንገድ ስፔሻላይዝ አድርጎ አዋቂ ይሆናል ለዚህ ዘርፍ ለሕክምናው ዘርፍ ማለት ነው። ይሄ ሰው ለምሳሌ አንድ ሲጋራ የሚያጨስን ሰው ሲመክር አንድ ሐኪም ለጤናው ጠንቅ እንደሆነ ወይም ደግሞ በዛ ማጨስ ምክንያት ስለመጡበት ወይም ስለሚመጡበት የበሽታ አይነቶች ያስረዳዋል። ምናልባት በዚህ እውቀት ምናልባት ሳይሆን በዚህ እውቀት ፔሸንቱ ይድናል ወይም ደግሞ ይጠነቀቃል ከሚመጣበት በሽታ ማለት ነው። ነገር ግን ሐኪሙ ለሌሎች እውቀት ይሰጣል፣ ለራሱ ይሄን አዌርነስ ያገኛል በእውቀቱ ምክንያት። ነገር ግን ሲጋራ የሚያጨስ ሐኪም ሊሆን ይችላል ለራሱ ሲጋራ አታጭስ ብሎ ይሄ አክቹአሊ ብዙ ሀፕን የሚያደርግ ነገር ነው። ለምንድን ነው የሆነው? የሆነ ነገር እንደማይጠቅም እያወቅን እኛ ራሳችን የምንተገብረው ለምንድን ነው? ማወቅ ላለመተግበር ጋራንቲ አይደለም። የሆነ ነገር ማወቅ የሆነ መጥፎ የሆነ ነገር ማወቅ ላለማረጋችን ጋራንቲ አይደለም። ለምን? ያለማረጋችን አቅም የለንም። ያን ነገር ላለማረግ አቅም ካልገነባን ማወቅ ብቻውን አያድነንም ማለት ነው። አሁን ቅድም እንዳነሳሁት ሐኪሙ ሲጋራ ማጨስን የሚያመጣውን ጉዳት እያወቀ ሊያጨስ ይችላል ያለማጨስ አቅም እስካልገነባ ድረስ ማለት ነው። ይህንን
እንደዚህ አይነት አቅምን የሚገነባልን የት ነው ብለናል? ሃይማኖት ቤት ማለት ነው። ስለዚህ አሁን ያለው ሴኩላር ዓለም ነው ማወቅን ያበረታታል። ማወቅ ጥሩ ነገር ነው፣ እውቀት ጥሩ ነገር ነው። ግን ይሄ ሞራል ቫልዩን ጥሩ አይደለም። ሞራል ቫልዩን ከጣለ እውቀት ይኖረናል። እውቀቱ ግን ለራሳችን ለመተግበር የማይጠቅመን ይሆናል ማለት ነው። ይሄ ደግሞ አዘንዶ ዘዴ ተግባር ነው የሚያድነን አይደለ? አዘንዶ ዘዴ ኑሮ ነው። የሆነን ነገር አውቀን ካልኖርንበት ለራሳችን ነው። ኖሌጅ ለሌላ ሰው ይሆናል። ለራሳችን ለመተግበር ግን የሚጎለው ኤሌመንት አለ። አይ ቲንክ ለዛም ይመስለኛል አሁን ላይ ያለውን ሲስተም ስትመለከቱ እውቀት መር ስለሆነ ሰዎች ወደ ውጪ ነው የሚያዩት። ሰዎች እውቀት ያላቸው ሰዎች ከራሳቸው ጋር ሳይሆን ኮኔክት የሚያደርጉት ከውጭው ዓለም ጋር ነው ኮኔክት የሚያደርጉት፣ ወይ ለውጪ ሰው ነው የሚሆኑት፣ ለሌላው ሰው ነው የሚያስተላልፉት። ምክንያቱም ከራሳቸው ጋር ኮኔክት ለማድረግ ወይም ለመተግበር አቅም የለውም። ሴኩላር ዓለም ያንን አቅም አይሰጠንም። ሞር ወደ ውጪ እንድናይ ለውጪ ሰዎች እንድንሆን ነው የሚያደርገው። ይሄ ደግሞ አንደኛው ከራስ ጋር የመነጣጠል፣ ከራስ ጋር ደስተኛ አለመሆን፣ የሚያውቁትን አለመተግበር ደግሞ ምን ያህል ከባድ እንደሆነ እንዲሁም አለማወቅና ጥፋት ማጥፋት ይሻላል። እያወቁ ደግሞ አለመተግበር የራሱ የሆነ ጥሩ ያልሆነ ስሜት ፈጣሪ ነገር ነውና ከራስ ጋር ተነጣጥሎ ወደ ውጪ የማድላትን ነገር ያመጣል ማለት ነው። ኖሌጅ በራሱ መጥፎ ነገር ሆኖ አይደለም፣ ግን ጥሎ የመጣው ነገር አለ። ስለዚህ ሰዎች የጥበብን ቦታ እውቀትን አውቀው የሚተገብሩበት ነገር ነው። ጥበብ ማለት ሆሊስቲክ ነው፣ የምናውቀውን መተግበር ማለት ነው። እውቀት ግን ሲሆን ማወቅ ብቻውን ማለት ነው። ከመተግበር ያንሳል ማለት ነው። ማወቅ ከመተግበር ያንሳል ማለት ነውና አሁን ግን ዊዝደምን ወደ ኖሌጅ አውርደነዋል ነው። የሆነ ያወቀ ሰው ጥበበኛ የሚል ቃል በቃል ስያሜ ባይሰጠውም ጥጉ ግን የጥበበኛ የነበረውን ቦታ ጥበብ የነበረውን ቦታ ኖሌጅ ወስዷል። ከሱ በላይ ምንም እንደሌለ፣ ከኖሌጅ በላይ ምንም ነገር እንደሌለ እንዲታሰብ ሆኗል ማለት ነው። ሌላው የመጨረሻው ነጥብ ምንድነው? አሁን ያወራንለት ኖሌጅን ወይም እውቀትን ራሱን ደግሞ ወደ ኢንፎርሜሽን አውርደነዋል ነው። ቅድም ስለ ኖሌጅ አንስተናል። ኖሌጅ መር የሆነው ሲስተም ወይም እውቀት መር የሆነው ሲስተም አሁን ከ19ኛ መቶ ክፍለ ዘመን ጀምሮ በደንብ አፕላይ መደረግ የጀመረው ሲስተም በራሱ ኖሌጅን ፕሪች ያደርጋሉ ወይም ደግሞ ሁለገብ የሆነን ሲስተሙ በራሱ ይሰጣሉ የሚለው ጥያቄ ውስጥ የሚገባ ወይም አሳቢ የሆነን ትውልድ አሳቢ የሆነ ሰውን ይፈጥራል ወይ የሚለው በጣም ጥያቄ ውስጥ የሚገባ ነው ብዬ ነው የማስበው። ቅድም እንዳነሳሁት የሆነ ሲስተም ፈጥሮ በዚህ በኩል ስታልፍ ነው አዋቂ የምትባለው ብሎ ሌላውን የእውቀት ዘርፍ በራሱ ጥሎ ነው በጣም ጠበብ አድርጎ የሚመጣውና ኢቭን የሆነ ራሱን በራሱ የሚበላ ሐሳብ ነው ብዬ አስባለሁ። ምክንያቱም በዚህ መንገድ ያለፈ ሰው አሳቢ ለመሆን በጣም ይቸገራል፣ ተቸግረናል ብዬ ነው የማስበው። የሰዎችን የሆነ ጊዜ ያሰቡ ሰዎችን እየደጋገምን በእነሱ ቅርጽ እያሰብን እንድንመጣ እንጂ የተደረገው እንድናስብ አይደለም። የሚያበረታተው የሀገራችንን ማየት እንችላለን። የትምህርቱ ዓለም ሽምደዳን እንጂ የሚያበረታተው ክሬቲቪቲን አይደለም፣ ሀሳቢነትን አይደለም። ስለዚህ እውቀት መር ብንልም የእውነት እውቀትን ራሱ ከቨር የሚያደርግ ሲስተም አይደለም ብዬ አስባለሁ። እሱ እንዳለ ሆኖ አሁን ደግሞ እሱም ቀርቶ እውቀት የሚባለው ነገር በራሱ ወዴት ወረደ? ወደ ኢንፎርሜሽን ወርዷል ማለት ነው። ይሄ በተለይ አሁን ያለንበትን ዘመን በደንብ የሚገልጽ ነው ብዬ አስባለሁ። ከሶሻል ሚዲያው ጋር ተያይዞ ሰዎች ኢዝሊ የተለያየ ኢንፎርሜሽን የሚያገኙበት አይደለም። በፊት አሁን እውቀትን ለማግኘት ኢንፎርሜሽን እንኳን የኢንፎርሜሽን እጥረት ነበረ። አሁን ግን ኢንፎርሜሽን እንደ ጎርፍ የማያስፈልግን ነገር ሁላ እንደ ጎርፍ እየፈሰሰ ያለበት ጊዜ ላይ ነው ያለነው። በዚህ አማካኝነት ሰዎች በመረጃ ደረጃ ያገኙትን
ኢንፎርሜሽን የተለያዩ ነገሮችን ኢንፎርሜሽን እንደ እውቀት የማየት ነገር ማለት ነው። ስለዚህ በቀላሉ ሰው ስለሆነ ነገር ለማወቅ ከፈለገ ያንን ጉግል ላይ ይጠይቅና ኦኬ ይሄ ማለት እንዴ ነው ይላል። ያ ጀስት መረጃ ነው፣ እውቀት አይደለም። ስለ አንድ ነገር ለማወቅ ቅድም እንዳልነው አትሊስት ብዙ አመቶች 10 ምናምን አመቶች ተምሮ ሰርቲፋይድ መሆን ካልሆነ ደግሞ ስለ አንድ ነገር ለማወቅ በዛ ዘርፍ የተጻፉ በተለያዩ ሰዎች የተጻፉ ነገሮችን ማየት፣ በጣም ብዙ መጽሐፍትን ማንበብ፣ አናላይዝ ማድረግ፣ ከዛ በራስ መንገድ የሆነ ነገር መስጠት፣ የሆነ ነገር ላይ መድረስ። እውቀት ማለት በዛ መንገድ ሲታለፍ ነው ቢያንስ ማለት ነው። ሰዎች ግን አሁን የሆነ ነገር ኢንተርኔት ላይ ያዩና ኦኬ ይሄ ማለት ይሄ ነው ወደሚለው ነገር ይመጣል ማለት ነው። ስለዚህ ይሄ ምን ያመጣል? ኖሌጅን ወይ እውቀትን ወደ መረጃ ያወርዳል ማለት ነው። ስለዚህ አዋቂ እንደሆኑ ያስባሉ፣ እውቀት እንደሆነ ያስባሉ፣ ያ ነገር እውቀት እንደሆነ ያስባሉ። ያንንም ነገር ለሌሎች ሰዎች ደግሞ ያስተላልፋሉ። አሁን የመጣው ቲክቶክ በተለይ ሰዎች አጫጭር ቪዲዮ ስለሆነ ነገር አጭር መረጃ እየሰጡ እነሱም አዋቂ እንደሆነ ያስባሉ። አዋቂዎች የሉም እያልኩ አይደለም፣ ግን በብዛት በጣም አጫጭር ኢንፎርሜሽን ሻሎ በሆነ ሚኒንግ እያቀረቡ ሰዎች እነሱ እንደዋቂ ያስባሉ፣ እነሱም አዋቂ እንደሆነ ያስባሉ ማለት ነው። ስለዚህ ቅድም እንኳን የተቸሁትን ኖሌጅ ማለት የሚተች ነገር ያለውን እንኳን የእውቀት ሌቭል እሱ ራሱ አልበቃ ብሎ እንደገና ወደ ኢንፎርሜሽን ወደ መረጃ የደረሰበት ሁኔታ ነው ያለው ማለት ነው። ስለዚህ ከላይ ጀምረን የመጣንበትን ስናይ ህይወትን ወደ ፐርሰናል ኤክስፒሪየንስ ማውረድ፣ ጥበብን ወደ እውቀት ማውረድ፣ የጥበብን ቦታ ለእውቀት መስጠት፣ እንደገና ደግሞ ኖሌጅን ወደ ኢንፎርሜሽን፣ እውቀትን ወደ መረጃ ወረደን መረጃን እንደ እውቀት ማየት እና የአንዱን ቦታ የአንዱን እያወረድን የመጣ ነው። ሌቭሉን እያወረድን የመጣ ነው። ስለዚህ ህይወትን ወደ ኢንፎርሜሽን አወረደን። ስለዚህ ዛሬ ሰዎች ህይወታቸውን የሚመሩት በመረጃ መር ነው። ሰዎች ዴይ ቱ ዴይ ላይፋችንን ብናየው ሁላችንም መረጃ ስብሰባ ላይ ነው ያለነው። በመረጃ ነው የላይፍ ሚኒንጋችንን እየተረጎምን የመጣ ነው። እዛ ደረጃ ላይ ደርሰናል የሚል ነገር ነው ያለው። በጣም የሚያስማማን ይመስለኛል። ፐርሰናሊ በጣም የሚያስማማኝ ሀሳብ ነው። እናንተንስ ያስማማችኋል ወይ? ሀሳብ ካላችሁ የማትስማሙበት ሀሳብ ካለ አስተያየታችሁን ብትሰጡኝ ደስ ይለኛል። ዛሬ ህይወት እንዴት የህይወት ትርጉም በማሽቆልቆል ሂደት ውስጥ አልፎ የተለያዩ ሰብስታንሶችን የተለያዩ ኤሌመንቶችን እየጣደ ዛሬ መረጃ ላይ እንደደረሰ የህይወት ትርጓሜ በመረጃ መር እንደሆነ ህይወት የምንተረጉመው የምንኖረው ህይወት የሚኖር ነገር ነው። አክቹአሊ የሚወራም ነገር አይደለም። ህይወት የሚኖር ነገር ነው። ስለዚህ ዛሬ ህይወታችንን እየኖርን ያለ ነው በመረጃ መር ያ አኗኗር ነው ወደሚለው ድምዳሜ ነው የሚወስደን ማለት ነው። ያው እዚህ ድምዳሜ ላይ ስንደርስ ማለት ነው የዘመኑን መልክ ለማሳየት ነው እንጂ ሁሉንም ሰው የሚያጠቃልል አይደለም። የዘመኑ መልክ ግን ወደዚህ እንዳሽቆለቆለ የሚያሳየን ነው ማለት ነው። ለዛሬ ይበቃናል። ስላዳመጣችሁኝ አመሰግናለሁ።